ጤና ይስጥልኝ ክቡራትና ክቡራን የዩቲዩብ ቻናል ቤተሰቦች፣ ሰበር መረጃዎች መውጣታቸውን ቀጥለዋል። አስቸኳይ ፈጣን ሰበር መረጃዎች ዩቲዩብ ላይ ሲጫኑ ቀድሞ ለእናንተ መልእክት እንዲደርሳችሁ እና ዜናዎችን በፍጥነት እንድትከታተሉ የዩቲዩብ ቻናሌን ሰብስክራይብ በማድረግ የደወል ምልክቷን መጫን አትዘንጉም። ወደ ሰበር መረጃዎች። የብር ዋጋ ማሽቆልቆል በብሎምበርግ ዘገባ ሲቃኝ የኢትዮጵያ ብር ከአሜሪካ ዶላር አንጻር ሲታይቶ የማይታወቅ ዝቅተኛ ደረጃ ላይ መድረሱን ብሎምበርግ ዘግቧል። ማዕከላዊ ባንክ ምንዛሬውን ለመደገፍ በዚህ ዓመት 2.2 ቢሊዮን ዶላር ያህል ማውጣቱ ቢነገርም እየጨመረ የመጣው የውጭ ገቢ ዕቃዎች ዋጋና ጠንካራ የውጭ ምንዛሬ ፍላጎት በምንዛሬ ተመን ላይ ከፍተኛ ግፊት ማሳደራቸው ተከትለዋል። ብር በዚህ ዓመት 3.2 በመቶ በመዳከም ከ1 ዶላር አንጻር ወደ 162 ብር ገደማ ዝቅ ብሏል። ይህም ባለፉት ዓመታት ብሎምበርግ ከሚከተላቸው 23 የአፍሪካ ገንዘቦች መካከል ብር ዋጋው በጣም የወረደው ምንዛሬ እንደሆነ አድርጎታል። መንግስት በ2024 ዓ.ም ካደረገው የምንዛሬ ተመን ማሻሻያ ወዲህ የገንዘቡ ዋጋ ማሽቆልቆሉ ቀጥሏል። የሰንደርላንድ ቻርተርድ ባንክ ተወካይ ባይተንግ ግላን የብር የመዳከም ፍጥነት እንደሚቀንስ የሚጠበቅ ሲሆን በዓመቱ መጨረሻ የምንዛሬ መጠኑ ከ1 ዶላር አንጻር 163 ብር ይደርሳል ብለው ይገምታሉ። የሲቲ ግሩፕ ዋና የአፍሪካ ኢኮኖሚስት ዴቪድ ኮማን በበኩላቸው ለብሎምበርግ እንደተናገሩት በዓመቱ መጨረሻ የብር ዋጋ ከ1 ዶላር አንጻር ከ185 እስከ 195 ብር ሊደርስ እንደሚችል ይጠብቃሉ። በኬንያ የሚደረግ ድርድር የለም። ቲፒኤልኤፍ ቀጣይ ሳምንት ህወሓትና ፌዴራል መንግስቱ በኬንያ ሊደራደሩ ነው በሚል በአንዳንድ የማህበራዊ ሚዲያዎች የሚሰራጩ መረጃ ውሸት መሆኑን ህወሓት ኮሚኒኬሽን ቢሮ ኃላፊ የሆኑት አቶ አብርሃም አጎስ በሰጡት መግለጫ ላይ ገልጸዋል። ዓላማችን 4 ኪሎ መቆጣጠር ነው ብለዋል። የፌዴራል መንግስቱ ምዕራብ ትግራይ ሊስጣችሁ ተፈናቃዮች መለሱ ቢል እንኳን ጊዜው አልፏል ብለዋል። መንግስት አሁን ላይ በድሮንና በአንቶኖቭ ሙሉ ጦርነት ተከፍቶብናል ብለዋል። የፌዴራል መንግስቱን ለመጣል ከተለያዩ ኃይሎች ጋር የተፈጠረው ስምምነት ወደ መጨረሻው ምዕራፍ መድረሱን እና መግለጫ እንደሚሰጥ ተናግረዋል። ኬሪያ ኢብራሂም ስለ ህወሓት ውድቀት የትግራይ ወደፊት እጣ ፈንታ ምን አሉ? የቀድሞ የፌዴሬሽን ምክር ቤት አፈ ጉባኤ ወይዘሮ ኬሪያ ኢብራሂም ከኢቲቪ ትግረኛ ጋር ባደረጉት ቆይታ ህገ ወጡ ህወሓት በሙስና በስልጣን ጥም እና በውስጥ ክፍል ሳቢያ ወደ ፈጣን መበስበስ ማምራቱን ገለጹ። ድርጅቱ ህዝባዊ ወገንተኝነቱን አስቶ ስልጣንን ለግል ፍላጎት ማላኪያ በመድረጉ እና ከሻዕቢያ ጋር አደገኛ ጦርነት በመፍጠሩ የትግራይን ህዝብ ለተጨማሪ ውድቀት እየዳረገ መሆኑን ጠቁመዋል። በጦርነቱ በተለይም ሴቶችና ህጻናት ማለቂያ የሌለው ስቃይ መስተናገዳቸውን አንስተው ህዝቡ መብቱ ተገፎ ለግል ጥቅም ሊባል ለጦርነት መዋገድ አውግዘዋል። አሁን ያለው ትውልድ በቃ ሲል እንደሚገባ ያሳሰቡት ወይዘሮ ኬሪያም የትግራይ ህልውና ከእንግዲህ በደም መፋሰስ ሳይሆን በህግ የበላይነት በእውቀትና በሳይንሳዊ እድገት ሊረጋገጥ እንደሚገባ አጽንኦት ሰጥተዋል። ሁሉም ወገን ለሰላም ቅድሚያ በመስጠት ቂም በቀል በማስወገድና በክብ ጠረጴዛዊ ልዩነቶችን መፍታት እንዳለበት ጥሪ አቅርበዋል። ሃርቫርድ ዩኒቨርሲቲ በአስከሬን የንግድ ቅሌት ምክንያት 53 ሚሊዮን ዶላር ሊከፍል ነው። የሃርቫርድ ዩኒቨርሲቲ ሕክምና ትምህርት ቤት ለምርመራ የተበረከቱ አስከሬኖች በህገወጥ መንገድ መሸጣቸውን ተከትሎ ከሟች ቤተሰቦች የቀረበበትን ክስ ለመፍታት የ53 ሚሊዮን ዶላር ክፍያ ስምምነት ላይ ደርሷል። የዝነኛው ትምህርት ቤት የቀድሞ የሬሳ ማቆያ ክፍል ስራ አስኪያጅ ከ2018 እስከ 2021 ባለው ጊዜ ውስጥ የሟቾቹን የሰውነት ክፍሎች በመስረቅ በጥቁር ገበያ ሲሸጡ እንደነበር ታምነዋል። ግለሰቡ የአካል ክፍሎችን በፔንሲልቬኒያ እና በማሳቹሴትስ ለሚገኙ ገዢዎች በመሰወር ላይ ይሸጡ እንደነበር በክሱ ተገልጿል። በዚህ ድርጊት ሳቢያ 58 ዓመቱ ሎጂ የ8 ዓመት እስራት የተፈረደባቸው ሲሆን ባለቤታቸውም በተባባሪነት የ1 ዓመት እስራት ተፈርዶባቸዋል። ዩኒቨርሲቲው በቦስተን ፍርድ ቤት በደረሰው በዚህ ስምምነት መሰረት ገንዘቡ ፍርድ ቤት ካጸደቀው በኋላ ድርጊቱ ለደረሰባቸው ቤተሰቦች እንደ ማካካሻ የሚከፈል ይሆናል። ቤተሰቦቹ ዩኒቨርሲቲው ይህንን ግዙፍ ጥፋት ለዓመታት ችላ ብሎ በሚል ክስ መሰርተው የነበረ ቢሆንም አሁን በተደረገው ስምምነት ክሱ አልባ ያገኙበታል ተብሎ ይጠበቃል። የቻይና ኩባንያዎች በ12.5 ቢሊዮን ዶላር ወጪ በሚገነባው በቢሾፍቱ አውሮፕላን ማረፊያ ፕሮጀክት ላይ ለመሳተፍ ከቀረቡ ድርጅቶች ውስጥ የበላይነቱን ያዙ። በኢትዮጵያ በ12.5 ቢሊዮን የአሜሪካ ዶላር ወጪ በሚገነባው የቢሾፍቱ ዓለም አቀፍ አውሮፕላን ማረፊያ ግንባታ ላይ ለመሳተፍ ከቀረቡ ድርጅቶች ውስጥ አብዛኞቹ የቻይና ኩባንያዎች ወይም ከቻይና ኩባንያዎች ጋር የተመሰረቱ ድርጅቶች መሆናቸው የአቪዬሽን መረጃ አቅራቢና የዜና ፖርታል የሆነው ሲኤች አቪዬሽን ዘግቧል። በኢትዮጵያ አየር መንገድ ይፋ የተደረገው የእጩዎች ዝርዝር እንደሚያሳየው የቻይና ኩባንያዎች በከፍተኛ ልዩነት ትልቁን ቁጥር የያዘ ሲሆን ይህም በሀገሪቱ ግዙፍ የመሰረተ ልማት ፕሮጀክት ላይ የቻይና ኢንጂነሪንግ እና ግንባታ ድርጅቶች ያላቸውን የጎላ ሚና የሚያሳይ ነው።
በተወዳዳሪነት የተመረጡት የቻይና ኩባንያዎች ቻይና ኮሚኒኬሽንስ ኮንስትራክሽን ካምፓኒ፣ ቻይና ኮንስትራክሽን ኢቲዝ ኢንጂነሪንግ ዲቪዥን፣ ቻይና ሮድ ኤንድ ብሪጅ ኮርፖሬሽን፣ ቻይና ሲቪል ኢንጂነሪንግ ኮንስትራክሽን ኮርፖሬሽን፣ ቤጂንግ ኮንስትራክሽን ኢንጂነሪንግ ግሩፕ፣ ቤጂንግ እርባን ኮንስትራክሽን ግሩፕ፣ ቻይና ፈርስት ሃይዌይ ኢንጂነሪንግ ካምፓኒ፣ ቻይና ናሽናል ኤር ቴክኖሎጂ ኢንተርናሽናል ኢንጂነሪንግ ኮርፖሬሽን፣ ቻይና ሬልዌይ፣ ቤጂንግ ኢንጂነሪንግ ግሩፕ፣ የሻንጋይ ግሩፖች ይገኙበታል። በሳውዲ አረቢያ የሚገኘው የኢትዮጵያ ኤምባሲ በዜጎች መካከል የተፈጸመ ያለውን ጥቃት በተመለከተ ይፋ መግለጫ ወጣም። በሳውዲ አረቢያ የፌዴራል ኤምባሲ ሪያድ ሰሞኑን በማህበራዊ ሚዲያ ላይ ኢትዮጵያውያን እርስ በርሳቸው ሲደበደቡና ጥቃት ሲፈጽሙ የሚያሳይ ቪዲዮዎች በተመለከተ ጉዳዩን በትኩረት የተከታተለው መሆኑንና አግባብ ካላቸው አካላት ጋር በመሆን የምርመራ ስራ መጀመሩን አስታወቀም። በዚህ ሰብአዊ ተግባር ላይ የተሳተፉ ግለሰቦች መደበኛ ባልሆነ በህገወጥ መንገድ ወደ ሳውዲ አረቢያ የገቡ ናቸው። እነዚህ አካላት በበረሃና ገጠራማ አካባቢዎች በመሸሸግ ምክንያቱ በግልጽ ባልታወቀ ጉዳይ ቡድን ጎራ በመፍጠር እርስ በርሳቸው ግጭት ሲፈጥሩ እንደነበር ተደርሶበታል። እስካሁን በተደረገው ክትትልና ጥረት አንድ ተጠርጣሪ በሳውዲ አረቢያ ፖሊስ ቁጥጥር ስር ውሏል። ኤምባሲው ችግሩን ከምንጭ ለማድረግ በዚህ ወንጀል የተሳተፉትን ሁሉ ለህግ ለማቅረብ ከሚመለከታቸው አካላት ከሀገር ሽማግሌዎች ጋር በቅርበት እየሰራ ይገኛል። ኤምባሲው እነዚህን ወንጀለኞች በቁጥጥር ስር ለማዋል የሚያስችል ማንኛውንም ተዛማች መረጃ ወይም ጥቆማ ያለው ወገን በአስቸኳይ ለኤምባሲው እንዲያቀርብ በአክብሮት ጥሪ አስተላልፏል። የሰንደቅ ዓላማ ጉዳይ አሁን ያለው ይቀጥል የሚለው አስማምቷል። አርማው አካታች በሆነ መልኩ ለወደፊት ይታያል የሚል አማራጭ ሀሳብ ቀረበለት። በኢትዮጵያ ብሔራዊ ቋንቋ ለጊዜው አያስፈልግም፣ ካስፈለገም ለወደፊት ይኖራል በሚል ተመካካሪዎች አስማምቷል። 5 ቋንቋዎች የፌዴራል ስራ ቋንቋ እንዲሆኑ ሌሎችም መስፈርት ተወጥቶላቸው ለወደፊት እንዲታይ ተብሏል። ከ8 ቡድኖች በተመረጡ አጠናካሪዎች የተዋቀረው አዘጋጅ ቡድን እያንዳንዳቸው 500 ሰዎችን ከያዙ 8 ቡድኖች ተቀብሎ ያጣጣቸውን ድግግሞሽ እንዳይኖር ያስወገዳቸውን የአጀንዳ ምክር ሀሳቦች አዘጋጅቶ የ8ቱን ቡድኖች ምክር ሀሳቦች የያዘ ቃለ ጉባኤ ለ8ቱም ቡድኖች ዛሬ አቅርቧል። ተመካካሪዎች በተለያዩ ቡድኖች ተደራጅተው ሀሳብ ከማመንጨት እስከ ሀሳቦች መከራከር ድረስ ከመከሩባቸው 8 አጀንዳዎች መካከል የሀገር ግንባታ አጀንዳ አንዱ ሲሆን በዚሁ አጀንዳ በዛሬው ቃለ ጉባኤ ከተነሱት ምክሮች መካከል የሚከተሉት ተጠቃሽ ናቸው። ብሔራዊ ቋንቋ። የቋንቋ ጉዳይን በተመለከተ የኢትዮጵያ ብሔራዊ ቋንቋ ይኑራት ወይስ አይኑራት እና ይኑራት ከተባለ ደግሞ አማርኛ ይሁን አፋን ኦሮሞ ይሁን የሚሉ ምክር ሀሳቦች ከተመካካሪዎች ቀርበው ሲያከራክሩ ሰንብተዋል። ከ8ቱም ቡድኖች የተመረጡ 100 አባላት ያሉት በምክር ሀሳቦች አንድ ወጥ አጀንዳ የሚያዘጋጅ ቡድን እያንዳንዳቸው 500 ሰዎች ለያዙት ቡድኖች 8ቱ ቡድኖች ካነበበው ቃለ ጉባኤ መሰረት ደግሞ አሁን ባለንበት ነባራዊ ሁኔታ ብሔራዊ ቋንቋ ያስፈልገንም የሚለው ስምምነት እንደተደረሰበት የአንድ አጀንዳ ተሳታፊ ነግሮናል። ሲያስፈልግ እንደ ሁኔታው ታይቶ ካሉ ቋንቋዎች አስፈላጊ ሊደረግ ይችላል የሚል ምክር ሀሳብም ተያይዞ መቅረቡን ገልጿል። የስራ ቋንቋ። የፌዴራል የስራ ቋንቋ በተመለከተ ደግሞ የመጀመሪያ 5 ቋንቋዎች ቀርበው በኋላ ደግሞ ወደ 13 ቋንቋዎች የኢትዮጵያ ስራ ቋንቋ እንደሆኑ ተመካካሪዎች ምክር ሀሳብ ሲያቀርቡ ነበር። በተነበበው ቃለ ጉባኤ ደግሞ አማርኛ፣ አፋን ኦሮሞ፣ ትግርኛ፣ አፋርኛ፣ ሶማሌኛ የፌዴራል ስራ ቋንቋ እንዲሆኑ በቀጣይነት ሌሎችም እንዲከፍቱ የሚል ሀሳብ በአማዛኝ ተመካካሪዎች መቅረቡ ተሳታፊ ተነግሯል። እንዲሁም ወላይተኛ፣ ሲዳመኛ፣ ጉራጌኛ፣ ከምባታኛ፣ አገውኛ፣ ከፊቾ፣ ከፋኛ፣ ጋሞኛ ቋንቋዎች መስፈርቱ ወጥቶላቸዋል። እንደ ተናጋሪው ብዛት መስፈርቱ እየታየ ለወደፊት የፌዴራል ስራ ቋንቋ እንዲሆኑ የሚል አማራጭ ምክር ሀሳብ ቀርቧል። የሰንደቅ ዓላማ ጉዳይ። የሰንደቅ ዓላማን ጉዳይ በተመለከተ ተመካካሪዎች አሁን ያለው ይቀጥል፣ አርማው ይቀየር፣ ሲቀየር ደግሞ ህዳሴ ግድብ ይሁን፣ የአድዋ ድል፣ እርግብና ሌሎች ይሁን የሚሉ አማራጭ ምክር ሀሳቦች ከጉባኤተኞች ቀርቦ ነበር። ዛሬ በተነበበውና በአስተያየት ተሰጥቶበት ነገ ይጠናቀቃል በተባሉ ጉባኤ ደግሞ አሁን ያለው ይቀጥል እና አርማው አካታች በሆነ መልኩ ለወደፊት ይታይ የሚሉ 2 ምክር ሀሳቦች መቅረባቸው ተገልጿል። አካታች በሆነ መልኩ ሲባል ህዝቡ ለወደፊት ቀርቦ እንዲወስን መባሉ ተመልክቷል። ብሔራዊ መዝሙር። የኢትዮጵያ ብሔራዊ መዝሙር በተመለከተ የተለያዩ ምክር ሀሳቦች ሲቀርቡ እንደነበር ይታወቃል። በዛሬው ውሎ ደግሞ ብሔራዊ መዝሙር እንዳለ ይቀጥል የሚል ምክር ሀሳብ መቅረቡን ተመካካሪዎች ተናግረዋል። የክልሎችን መዝሙር በተመለከተ መዝሙሩን ይኑር፣ የክልሉ ነባራዊ ሁኔታ አካታች ያድርግ፣ በአስፈላጊነቱ የገቡ መብትን የሚነኩ ግጭቶች የሚቀሰቅሱ ሀሳቦች ካሉ ይታረሙም የሚል ምክር ሀሳብ መቅረቡ ተገልጿል። ከዚህ አጀንዳ በተጨማሪ ሌሎች አጀንዳዎችም የተለያዩ ምክር ሀሳቦች የቀረቡላቸው ሲሆን ይህን ጨምሮ ሁሉም የአጀንዳ ምክር ሀሳቦች ሰነድ አስተያየት ካለ ተካቶባቸው ነገ ለ4000 ጉባኤተኞች ቀርቦ ለመጨረሻ ጊዜ ይሰነዳሉ ተብሎ ይጠበቃል።